ውሻ ካለፈ ጅብ ጮኸ ነው የሚባለው ጋይስ። እንደዛ መሰለኝ። ተረትም ብዙ ባልችልም ማለት ነው። የአበጋዝ ወንድም ተብዬው ግለሰብ ማለት ነው። የት ነበርክ እስከ ዛሬ? የት ነበርክ? እውነት የአብርሃም ወንድም ነው ይሄ ማለት የቡዜም ወንድም ማለት እኮ ነው ጋይስ። ታላቃቸው ነው እንግዲህ። እኛ የምናውቀው ታላቅ የቤቱ ታላቅ ቡዜ እንደሆነች ነው የምናውቀው። ዛሬ ደግሞ በስተመጨረሻው እንግዲህ ነሩታና አብርሃምን ለማስታረቅ የመጣው የአብርሃም ወንድም እስከ ዛሬ የት ነበርክ? ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል ቤተሰቦች ሰላማችሁ ብዝት ብዝዝት ይበልልኝ። እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር እግዚአብሔር ይመስገን ሁሉ ሰላም ነው። ለዚህ ቤት አዲስ ከሆናችሁ ቻናሉን ሰብስክራይብ እያደረጋችሁ አበረታቱኝ ውዶችዬ። እንግዲህ ዛሬ ሩታን ጠርተዋት የአብርሃም እህትና እንዲሁም ደግሞ የአብርሃም ወንድም ነው ተብዬው አዲስና ትኩስ እንግዳ የሆነ ግለሰብ ይዛ መታለች። ቡዜ ማለት ነው። ማለት የቡዜ ባለቤት ይመስለኛል ጋይስ። እንደዛ ሳይሆን አይቀርም። የት ነበረ ታዲያ? የአብርሽ ወንድም ከሆነ እውነት ወንድም ከሆነ የት ነበረ እስከ ዛሬ? እንግዲህ በውስጥ እንደሚያወሩት ሚዲያ ላይ እንደሚያያቸው ቪዲዮቻቸውን እንደሚከታተል ነገር ግን ወጥቶ የማይናገር በውስጥ በስልክ እንደሚያወሩት አይነት ንግግር ነው የሚናገረው ማለት ነው። ያው በውስጥ ብዙ ነገሮችን አውርተናል ከሷ ጋርም ከሩቴም ከአብርሽም ጋር እያለ ነው። ነገር ግን እስከ ዛሬ የት ነበራችሁ? እንፈራረም ካልፈረመልኝ 80 ካልተቀደደ የኔና የሱ ካላበቃለት እያለች ሩታ እንግዲህ በጣም ብዙ ነገሮችን ስታደርግ ነበርና እንደው ሌሎቹ ላይ እንኳን ብትዘገይ ማለት ሌሎች ብዙ ነገሮች ሲደረጉ እሺ እኔ አልገባም ሚዲያ ላይ ስላለ ሊታረቁ ይችላሉ ብለህ ካስበከው ከሆነ የመጨረሻው ጊዜ ላይ የፍቺ ወረቀት ላይ አብርሽ ከመፈረሙ በፊት ወንድም ተብዬው የት ነበርክ? የሆነ ነገራቸው ደግሞ የሚመሳሰልም ይመስለኛል። ብቻ ነው ያላቅም ጋይዝ ይመሳሰላሉ አብርሃምና ይሄ ግለሰብ እና በጣም ነው የሚገርመው የኛ ህዝብ ማለት ነው ጋይዝ። ያም ይመጣል የአብርሃም ወንድም ነኝ ይላል፣ ያም ይመጣም የሩታ ወንድም ነኝ ይላል። ጋይስ ወንድምና ሌላውን እኮ አለየንም ዘንድሮ በነ ሩታና በነ አብርሽ ህይወት ማለት ነው። እነ ሩታና እና አብርሽ ብቻ መሰላችሁ የተሰቃዩት? እኛም ተሰቃይተናል። እነሱማ ያው እነሱ ዋናዎቹ ናቸው። እኛ ደግሞ በከንቱ የምንሰቃየው አይገርምም? እና እንግዲህ ዛሬ እንደሚታወቀው ቢኒም ሄርሜላን ጠርቷት ነበረ። እውነቱን ለመናገር ከዚህ በፊት እንግዲህ ቢኒና ፈረንጁ እንዲሁም ደግሞ አዩ ኢንተርኒመንት እነኚህ ግለሰቦች በጣም ለሩታ እንደቆሙላትና እንዲሁም ደግሞ ሄርሜላ ከህይወታቸው እንድትወጣ በጣም ብዙ ጥረት የሚሄዱ ብዙ ነገሮችን የሚያደርጉ ልጆች ናቸው። ነገር ግን እንግዲህ ያው ሄርሜላ አይነ ደረቋ የሰውን ነገር አሰማም ከራሷ ነገር ውጪ ከራሷ እኔ ያልኩት ካልሆነ የምትል አይነት ሴት ስለሆነች እነሱን ከምንም አትቆጥራቸውም ነበረ። ከነፈረንጁ ጋር እንግዲህ በጣም ብዙ ነገሮች ላይ ደርሳለች። ብዙ ርቀትን ሄደዋል እውነቱን ለመናገር ማለት ነው። እና ዛሬ እንግዲህ ቢኒ ያለውን እውነታ ለመናገር ለሄርሜላ ለማስረዳት ጠርቷት ነበር። እና ሄርሜላ አንዳንዴ ትረዳለች፣ አንዳንዴ ደግሞ የሆነ እንዳልገባት ሆና በቃ ዝም ብላ የምታየው ጉዳይ አለና አብርሽ እንደማያፈቅራት አብርሽ እንደማይወዳት አብሯት እንደማይቀጥል እየነገራት ነበርና እስከ ዛሬ የት ነበርክ አንተ? ለኔ አንድም ቀን ጥሩ ሰው ሆነህ አታውቅም። ለኔ ክፉ እንደሆንክና እኔ ከአብርሽ እንድርቅ የምትፈልግ ሰው ነህ። ዛሬ ግን እንዴት ላንቺ አስቤያለሁ ብለከኝ እኔን ለመምከር መጣ እያለች እንግዲህ ቢኒን እየተቆጣችው ነበር ማለት ነው። እውነቱን ለመናገር ቢኒያም በጣም ትክክል ነው። ሄርሜላ አልገባትም እንጂ አብርሽ ሄርሜላን ለፍቅረኛ ወይ ደግሞ እሷ እንደምትለው ለወደፊት ሚስት ለመሆን ነው እንግዲህ
የሄርሜላ ፍላጎት ማለት ነው። የአብርሽ ሚስት ሆና እንደ ገረድ ልትገዛለት በቃ ልታከብረው የሆነ የሚስትነትን ባህሪ እኔ ላሳይክ አይነት ነገር ነው። ግን አብርሽ ደግሞ ጊዜ ማሳለፊያ ነው፣ መደበሪያ ነው ብሏታል ቢኒያም ማለት ነው። የምር መደበሪያ ነሽ አንቺ እንጂ ሄርሜላ ሩታና አብርሽ ተለያይተው የማይለያዩ ሰዎች ናቸው። መቼም ቢሆን 3 ዓመትም 4 5 ዓመትም ሊፈጅ ይችላል። ነገር ግን ይታረቃሉ። ይሄን በጭንቅላትሽ ሳሊና ያዡ አላት ማለት ነው። እና ይሄ ልጅ እውነት ነው የምር የእህል ውሃ ነገር አይታወቅምና ሩታና አብርሽ የዛሬ 5 ዓመት የዛሬ 6 ዓመት ለምን የዛሬ 10 ዓመት አይሆንም? እህል ውሃቸው ከሆነ ከላይ ከተጻፈ እነኚህ ልጆች መቼም ቢሆን አይለያዩ። ዛሬ ላይ ልጅነት ሊሆን ይችላል፣ እልህም ሊኖርባቸው ይችላል፣ አለባቸውም ደግሞ። ስለዚህ እነኚህ ልጆች አይለያዩም። ተለያይቶ የሚለያዩ ሰዎች አይደለም። ምክንያቱም አብርሻ እንዳያችሁት ሄርሜላን እና የሄርሜላን ግብረ አበሮች ካላየ ሩታን በጣም ይፈልጋታል። በጣም የሚያይበት መንገድ ራሱ ለየት ያለ ነው። ነገር ግን ሄርሜላን ካየና እንዲሁም ደግሞ የሄርሜላን ጋርዶች ካየ ግልብጥ ወደ ሄርሜላ ልክ እንደ ንፋስ ማለት ነው ጋይስ። እና ተለያይቶ የሚለያዩ ሰዎች አይደሉም ማለቱ ቢኒ ትክክል ነው። ሄርሜላ አንዳንዴ ትረዳለች፣ አንዳንዴ ደግሞ የሆነ ሞኝነት አይነት ነገር አለባት። በዚህ ልክ ራሷን አዋርዳ በዚህ ልክ ወንድን ለምና ይሄ ወንድ ደግሞ ነገ የልጄ እናት አለች የመጀመሪያ ሚስቴ አለች ብሎ ከሷ ጋር የታረቀ ቀን ሄርሜላ እንግዲህ ወደ ህይወቷ የሚመጣ ምን አይነት ሰው እንደሆነ ከባድ ነው። የምሬ ነው የምላችሁ። ለሄርሜላ ብቻ ሳይሆን ወደ ህይወቷ ለሚመጣው ሰው ራሱ በጣም ነው የሚከብደው ማለት ነው። እና ሄርሜላ እንግዲህ ንቂ፣ ተኝተሻል፣ ንቂ እያላት ነው ቢኒያም። እና አስብበታለው እውነት አብርሽ እንደዚህ አያደርግም እያለች ነው። አብርሽ አሁንም ቢሆን ነገም ቢሆን ሄርሜላን እንደ መደበሪያ እና በቃ በእልህ ሩታን ለማስቀናት እንደዛ አይነት ድርጊት እያደረገ ነው እንጂ ሩታ ጠበቅ ተደርጋ ብትያዝና ሩታ ብትመከር አብርሽና ሩታ ተለያይተው የሚለያዩ ሰዎች አይደሉም። ቡዜ ብላለች እንግዲህ ስለ ሄርሜላ ስሟን እንኳን መጥራት አልፈልግም ብላለች። ስለ እሷ ማውራት አልፈልግም፣ አብርሽና አንቺን ነው እኔ መናገር የምፈልገው ብላለች። ነገር ግን የአብርሽ ወንድም ተብየውና ቡዜ ወደ ሩታ ከመምጣታችሁ በፊት ሩታን ከመጫናችሁ በፊት አጥፊውና ትልቁ ሚና የሚጫወተው አብርሽ ስለሆነ አብርሽን ነበረ መምከር የነበረባችሁ እውነቱን ለመናገር እና አብርሽ ሰው ባለው መንገድ ስለሚመራ ነው ሩታን አሳምናችሁ ከዛ አብርሽን ና ካላችሁት አብርሽ እንግዲህ ተጎትቶ ነው የሚመጣው። ምክንያቱም በራሱ አቋም በራሱ ውሳኔ ስለማይንቀሳቀስ ማለት ነው። አብርሽ እንደዛ አይነት ስለሆነ ነው ሩታን ዛሬ ለማሳመን የአብርሃሙን ወንድም ተብየው ይሄ አዲስ እንግዳ ማለት ነው። ገና ዛሬ ነው ያየሁት ጋይስ፣ ዛሬ ነው ያየሁት ለሰው ለመናገርና የአብርሽ ወንድምና ቡዜ እንግዲህ ሩታን የራሳችሁን ህይወት ማስተካከል አለባችሁ እያሉ እንግዲህ እየተቆጣቸው ነው። እውነቱን ለመናገር እንደዚህ አይነት ሰዎች ቢገባ እነኚህ ልጆች ቢመከሩ ህይወታቸው በዚህ ልክ አይወርድም ነበረ። ዛሬም ደግሞ አረፈደም እና ሄርሜላ እንግዲህ ፈጣሪ ሁንሽ፣ አዎ ፈጣሪ ሁንሽ፣ የምሬ ነው ምልሽ። እና ቢኒ ዛሬ የነገረሽ ትክክል ነው፣ ቢገባት ማለት ነው። ሄርሜላ ቢገባት እንደው ውልቅ ብዬ እወጣለሁ ብላ ነበረ፣ ጥርግ ማለት ነበረባት ጋይስ። የምሬ ነው የምላችሁ። እነኚህ ሩታና አብርሽ ተለያይተው የማይለያዩ ናቸው ማለት ትክክል ነው። እና ዶች ሰብስክራይብ አድርጉ።